48ቱ የኃያልነት ህጎች። ህግ 2 በባለፈው ቪዲዮ ህግ አንድን አቅርበንላችሁ ነበረ። ቻናላችንን ከወደዳችሁት ሰብስክራይብ በማድረግ ቤተሰብ ይሁኑ። በወዳጆች ላይ ብዙ እምነት ከማሳደር ይልቅ ጠላቶችን እንዴት መጠቀም እንዳለበት ተማር። ከወዳጆች ተጠንቀቅ። በቀላሉ ለቅናት የሚነሳሱ በመሆናቸው በፍጥነት ሊክዱ ይችላሉ። የተበላሹና መጥፎም ሊሆኑብህ ይችላሉ። ከዚያ ይልቅ የቀድሞ ጠላትን ብትቀጥር የበለጠ ማስከበር ያለበት ነገር ስለሚኖር ከጓደኛ የበለጠ ታማኝ ይሆናል። እንዲሁም ከጠላቶች ይልቅ ወዳጆችን የምትፈራበት ብዙ ነገር አለ። ጠላቶች ከሌሉ ጠላት ለማፍራት መንገድ መፈለግ አለብህ። የስልጣን ቁልፍ። ችግር ውስጥ በምትሆንበት ጊዜ ወዳጆችን መቅጠር መፈለግ ተፈጥሯዊ ነው። ዓለም አስቸጋሪ ስፍራ ናት። ወዳጆች ደግሞ ያንን አስቸጋሪነት ቀለል ያደርጉልሃል። በዚያ ላይ በሚገባ ታውቃቸዋለህ። ታዲያ አጠገብህ ወዳጆች እያሉ ለምን በማታውቀው ሰው ላይ ትመካለህ? ሰዎች ከጥቅም ይልቅ ጉዳትን ለመመለስ የበለጠ ዝግጁ ናቸው። ምክንያቱም አንተ ከረዳሃቸው አንተን ባገኙ ቁጥር የማመስገን ሸክም ይኖርባቸዋል። ደስታንም የሚያገኙት አንተን በማመስገን ሳይሆን በመበቀል ውስጥ ነው። ችግሩ ብዙውን ጊዜ ወዳጆችን የምታስበው ያህል የምታውቃቸው አለመሆኑን ነው። ምክንያቱም ብዙውን ጊዜ ጓደኞቼ ካንተ ጋር ላለመጨቃጨቅ፣ አለመግባባትን ለማስወገድ በነገሮች ሁሉ ይስማማሉ። አንዳቸው ሌላውን ላለማስከፋት ሲሉ ደስ የማይል ባህሪያቸውን ይሸፍናሉ። ግልጽና እምብዛም ወዳጅነት የሚያጠናክር ባለመሆኑ የጓደኛ እውነተኛ ስሜት ምን እንደሆነ አታውቅ ይሆናል። ጓደኞቼ ግጥምህ እንደሚወዱ፣ ሙዚቃህን እንደሚያደንቁ፣ በልብስ ምርጫ እንደሚቀኑ ይናገራሉ። ምናልባት እውነታቸውን ይሆናል። ሆኖም ሁሌም እውነታቸውን አይደለም። ከስንት አንዴ እንጂ። ጓደኛን ቀጥረህ ለማሰራት ስትወስን ቀስ በቀስ በእሷ ወይም በእርሱ ውስጥ የተደበቀ ማንነታቸውን ታገኛለህ። ዓይንህን ጋርዶም ክፋታቸውን እንዳታይ የሚያደርግ ሁሉንም ነገር ሚዛኑን የሚያሳጣው የአንተን ደግነት መሆኑን ግን የሚገርም ነው። ሰዎች የሚያጋጥማቸው መልካም እድል የሚገባቸው እንደሆነ እንዲሰማቸው ይፈልጋሉ። ነገር ግን የተመረጥከው ጓደኛ ስለሆንክ እንጂ የግድ ተገብቶ ባለመሆኑ ውለታ መቀበል ከባድ ሊሆንብህ ይችላል። ጓደኞችን ቀጥሮ በማሰራት ተግባር ውስጥ በድብቅ የሚያሰቃያቸው ትንሽ ራስን ዝቅ የማድረግ ስሜት አለ ማለት ይቻላል። ጉዳቱ የሚወጣው ከወደ ኋላ ነው። ጓደኛ በትንሹ ሊታመንልህ ቢችልም ቂምና ምቀኝነቱ ግን እየበዛ ይሄዳል። ከዚያ ሳታውቁ ጓደኛችሁን እየደበዘዘ ይሄዳል። ወዳጃችሁን እንዲታደስ ለማድረግ ውለታዎችና ስጦታዎች ባቀረብክ መጠን የምትቀበለው ምስጋና ግን እየቀነሰ ይመጣል። አለማመስገን ለብዙ ምዕተ ዓመት ኃይሉን ያሳየና ረጅምና ትልቅ ታሪክ ያለው በመሆኑ ኃይሉን አሳንሶ ከመመልከት መጠንቀቅ የተሻለ ነው። ከጓደኞች ፈጽሞ ምስጋና የማትጠብቅ ከሆነ አመስጋኝነታቸውን ሲያሳዩ በጣም ትገረማለህ። ጓደኛን መጠቀም ወይም ቀጥሮ ማሰራት ችግሩ ኃይልን የሚገድብ መሆኑ ነው። ጓደኛ ሊረዳ የሚችለው ሰው ቢሆንም በመጨረሻ ግን ከወዳጅነት ስሜት የበለጠ አስፈላጊ ሆነው የምታገኛቸውን ችሎታና ብቃት ናቸው። ሁሉም የስራ ሁኔታ በሰዎች መካከል የሆነ አይነት ርቀት ያስፈልጋቸዋል። ምክንያቱም አንተ ለመስራት እንጂ ጓደኛ ለማፍራት እየሞከርክ አይደለም። ጓደኝነት ደግሞ እውነተኛም ይሁን የውሸት እውነታውን ማደብዘዙ አይቀርም። የስልጣን ቁልፍ እንግዲህ በሁሉም ሁኔታዎች ፍላጎቶችን አስከብሮ ወደፊት እንድትቀጥል የሚያስችል የመምረጥ ብቃት ነው። ስለዚህ ጓደኞችን ለጓደኝነት አድርግ። ከሰለጠኑና ብቃት ካላቸው ጋር ደግሞ ስራ። በሌላ በኩል ጠላቶችን እንዴት እንደምትጠቀምባቸው መማር አለብህ። ያልተነካ የወርቅ ማዕድን ማውጫ ናቸውና። የናፖሊዮን የውጭ ጉዳይ ሚኒስተር ታሊራንድ በ1807 አለቃው ፈረንሳይን ወደ ጥፋት እየመራው እንደሆነ እና በእሱም ላይ የሚዞርበት ጊዜ እንደደረሰ ሲወስን በንጉሠ ነገሥቱ ላይ ማሴር የሚያስከትለውን አደጋ ስለተረዳ አጋር ፈለገ። ስለዚህም በዚህ ስራ ላይ የሚተማመንበት ጓደኛው የትኛው እንደሆነ አሰበና በመጨረሻም በጣም የሚጠላውን ሊያስገድለው ሞክሮ የነበረውን የሚስጥር ፖሊስ አዛዥ የሆነውን ጆሴፍ ፋሼን መረጠ። የቀድሞ ጥላቻቸውን ለስሜታዊ እርቅ እድል እንደሚፈጥር አውቆ ነበር። ፋሼ ከእርሱ ምንም እንደማይጠብቅና እንዲሁም እሱ ለታሊራንድ ምርጫ ብቁ መሆኑን ለማሳየት እንደሚሰራ ያውቅ ነበር። ላንተ የሚያስመሰክረው ነገር ያለው ሰው
ተራሮችን ያንቀሳቅስልሃል። በመጨረሻም ከፋሺ ጋር ያለው ግንኙነት የጋራ በሆነ የግል ፍላጎት ላይ የተመሰረተና በግል ስሜት የማይበከል መሆኑን ያውቅ ነው። ሆኖም ምንም እንኳን እነዚህ ሴረኞች ናፖሊዮንን ለመጣል ባይሳካላቸውም ምርጫው ግን እንከን አልባ ነበር። የእንደዚህ አይነት ኃይለኛ ነገር ግን የማይገመቱ አጋሮች ጥምረት በህዝቡ ላይ ፍላጎትን በማሳደሩ በንጉሱ ላይ የሚደረገውን ተቃውሞ ቀስ በቀስ ማስፋፋት ጀመረ። ከዚያን ጊዜ ጀምሮ ታሊራንድ እና ፋሺ ፍሬያማ የስራ ግንኙነት ነበራቸው። በምትችልበት ጊዜ ሁሉ ምሳሩን ከጠላት ጋር ቅበረው እና ጠላትን እንዲያገለግል አድርጎ። ሊንከን እንደተናገረው ጠላትን ወዳጅ ስታደርግ ታጠፈዋለህ። በ1971 በቪየትናም ጦርነት ወቅት ሄንሪ ኪሲንጀር ያልተሳካ የአፈና ሙከራ ኢላማ ነበር። ይህ ሴራ የቬሪጋን ወንድማማቾች የሚባሉትን ጸረ ጦርነት አክቲቪስት ቀሳውስት ጨምሮ ሌሎች 4 የካቶሊክ ቀሳውስትና 4 መነኮሳት ነበሩት። ኪሲንጀር ለሚስጥራዊ አገልግሎት ወይም ለፍትህ ዲፓርትመንት ሳያሳውቅ አጋች ከተባሉ መካከል ከ3ቱ ጋር በድብቅ ቅዳሜ ማለዳ ስብሰባ አዘጋጅቶ ነበር። በስብሰባውም ላይ ለእንግዶቹ በ1972 አጋማሽ ላይ አብዛኞቹን የአሜሪካ ወታደሮች ከቪየትናም እንደሚያወጣ በመግለጽ ሙሉ ለሙሉ አስደሰታቸው። ከዚያ ጊዜ በኋላ ከመካከላቸው አንዱ ለዓመታት በተለያዩ አጋጣሚዎች እየመጣ የሚጠይቀው ጓደኛው ሆኖ ቆይቷል። ይህ የአንድ ጊዜ ዘዴ ብቻ አልነበረም። ኪሲንጀር ከእርሱ ጋር የማይስማሙ ጋር የመስራት ፖሊሲ አውጥቶ ነበር። የስራ ባልደረቦቹም ኪሲንጀር ከጓደኞቹ ይልቅ ከጠላቶቹ ጋር በተሻለ የሚስማማ ይመስል ነበር በማለት ይናገሩ ነበር። በዙሪያችን ጠላቶች ከሌሉ ሰነፎች እንሆናለን። ጠላት ቀልባችንን ይስባል፣ ትኩረት ያለን እና ንቁ እንድንሆን ያደርገናል። አንዳንድ ጊዜ ግን ጠላቶች ወደ ወዳጅ ወይም አጋር ከመቀየር ይልቅ እንደ ጠላት መጠቀም የተሻለ ነው። ማኦ ሴ ቱንግ ወደ ስልጣን ለመውጣት ግጭትን እንደ ቁልፍ ተመልክቶ በ1937 የጃፓኖች ቻይናን መውረር ማኦ ኮሚኒስቶችና በጠላታቸው በብሔራዊ አክራሪዎች መካከል ያለው የእርስ በርስ ጦርነትን አቋረጠ። ማኦ ለኮሚኒስት ፓርቲዎች እድገትና ጥንካሬ ግጭት አስፈላጊ እንደሆነ ያምን ነበር። ጃፓኖች ቻይናን በወረሩበት ጊዜ በኮሚኒስቶችና በብሔራዊ አክራሪዎች መካከል እየተካሄደ የነበረውን የእርስ በርስ ጦርነት በማቋረጡ አንዳንድ የኮሚኒስት መሪዎች እኛ እናገግም፣ ጃፓኖችም ብሔርተኞች ይዋጓቸው የሚል ሀሳብ አቅርበው ነበር። ይህም ሀሳብ ያቀረቡት ኮሚኒስቶች ከጃፓናውያን ጋር በቀጥታ ግጭት ውስጥ ቢገቡ ከፍተኛ ኪሳራ እንደሚደርስባቸው አቋማቸውን እንደሚያዳክም ስለፈሩ ነበር። ሆኖም ማኦ በዚህ አካሄድ አልተስማማም። የጃፓን ወረራ ረጅም ጊዜ እንደማይወስድ ያምን ነበር። ምክንያቱም እንዲህ አይነቱ ሰፊ ሀገር ለመቆጣጠር ለጃፓኖች ጊዜም ጉልበትም ስለሚፈጅ ነው። ማኦ ኮሚኒስቶች ከጃፓናውያን ጋር ከማዋጋት ከተቆጠቡና ለብዙ ዓመታት እንቅስቃሴ ካቆሙ ጃፓኖች ከጠፉ በኋላ ኮሚኒስቶች ከብሔርተኞች ጋር የሚያደርጉትን ትግል ለመቀጠል ዝግጁነት የጎደላቸው ይሆናሉ። ባሉበትም ሳያገለግል እንደቆየ ብረት ይዝጋሉ ሲል ተከራክሯል። ማኦ የጃፓንን ወረራ ለኮሚኒስቶች ጠቃሚ የውጊያ ልምድ እንዲቀስሙና ሰራዊታቸውን እንዲያጠናክሩ መልካም አጋጣሚ እንደሚሆንላቸው ተመለከተ። እንደ ጃፓኖች ያለ አስፈሪ ጠላት መዋጋት በአንጻራዊነት ልምድ የሌላቸውና ለተበታተኑ ወታደሮች አዲስ የሆነ ስልጠና እንደሚሰጥ ያምን ነበር። የማኦ አመለካከት አሸንፏል። የኮሚኒስት ፓርቲ በጃፓናውያን ላይ የሽምቅ ውጊያ በማካሄድ በንቃት ተሳተፈ። ይህ ስልት ኮሚኒስቶች ጠቃሚ የውትድርና ልምድ እንዲኖራቸው ስልቶቻቸውን እንዲያጠሩና በቻይና ሕዝብ መካከል ድጋፍ እንዲገነቡ አስችሏቸዋል። ጃፓኖች ውሎ አድሮ ሲያፈገፍጉ ኮሚኒስቶች ጠንካራና የበለጠ አቅም ያለው ኃይል ሆነው ብቅ አሉ። ይህም በቻይና የእርስ በርስ ጦርነት ኮሚኒስቶች በብሔርተኞችን ድል እንዲያደርጉ አስተዋጽኦ አድርጓል። የማኦ የማያቋርጥ ግጭት ስትራቴጂ በርካታ ቁልፍ አካላት አሉት። በመጀመሪያ በረጅም ጊዜ ውስጥ አሸናፊ እንደምትሆን እርግጠኛ ሁን። እንደምታሸንፍ እርግጠኛ ካልሆንከው ሰው ጋር መጣላት አትምረጥ። ማኦ ጃፓኖች በጊዜው እንደሚሸነፉ ያውቅ ነበር።
ሁለተኛ፣ ግልጽ የሆኑ ጠላቶች ከሌሉ አንዳንድ ጊዜ ምቹ ኢላማ ማዘጋጀት አለብህ። ጓደኛንም ቢሆን ወደ ጠላትነት መቀየር አለብህ። ማኦ ይህንን ዘዴ በፖለቲካ ውስጥ በተደጋጋሚ ተጠቅሞታል። ሶስተኛ፣ ዓላማን ለህዝብ ግልጽ በሆነ መንገድ ለመግለጽ እንደዚህ ያሉትን ጠላቶች ተጠቀም። እንዲያውም በመልካምና በክፋት መካከል የሚደረግ ትግል አስመስለህ ቅረጽ። ማኦ ግልጽ ጠላቶች ከሌሉ ህዝቦቹ የቻይና ኮሚኒዝም ማለት ምን ማለት እንደሆነ ግንዛቤ እንደሚያጡ ያምን ስለነበር ቻይና ከሶቪየት ህብረትና ከዩናይትድ ስቴትስ ጋር ያላትን አለመግባባቶች ያበረታታ ነበር። በግልጽ የተገለጸ ጠላት አንድ ላይ መሰብሰብ ከምትችላቸው ቃላቶች ሁሉ በላይ ደጋፊዎችህን ለማሳመን ጎንህን የበለጠ ለማጠንከር እንደ ጥሩ መከራከሪያ ነው። የጠላቶችን መኖር እንዲያናድድህ ወይም እንዲያስቸግርህ አትፍቀድ። እውነተኛ ጠላቶች የት እንዳሉ ካለማወቅ ይልቅ የታወቀ አንድ ወይም ሁለት ጠላት ቢኖር የተሻለ ነው። ስልጣን ኃይልን የሚፈልግ ሰው ግጭትን በደስታ ይቀበላል። ጠላቶችን በመጠቀም ነገሮችን በእርግጠኝነት በማታውቁ ጊዜ ላይ ህዝቦች ሊተማመኑብህ የሚችሉና ብቁ ተዋጊ መሆንህን በጉል ያሳያል። ያለማመስገን መንጋጋ ጣትህን በአንበሳ አፍ ውስጥ ብታስገባ ምን እንደሚፈጠር ስለምታውቅ አታደርጉ። ከወዳጆች ጋር እንደዚህ አይነት ጥንቃቄ አይኖርህም እና እነሱን ለማሰራት ከቀጠርክ ባለማመስገናቸው ውስጥ ያጠፉዋል። ስልጣን ደግሞ ጠላቶችን እንዴት ለራስ ጥቅም እንደምትጠቀም እወቅ። ሰይፍን ቁርጥህ በሚችለው በስለቱ በኩል ሳይሆን ራስን እንድትከላከል በሚያስችል እጀታው በኩል መያዝ መማር አለብህ። ሰነፍ ከወዳጆቹ የሚያተርፈውን ይልቅ ጠቢብ ከጠላቶቹ የሚያተርፈውን ይበልጣል። ባልታሳር ግራሲያን። ህጉ ሲቀለበስ ምንም እንኳን በአጠቃላይ ስራን ከጓደኝነት ጋር አለመቀላቀል የተሻለ ቢሆንም ጓደኛ ከጠላት የበለጠ ጥቅም ላይ የሚውልበት ጊዜ አለ። ለምሳሌ ስልጣን ላይ ያለው ሰው ብዙውን ጊዜ መስራት ያለበት ቆሻሻ ስራ አለው። ነገር ግን ለውጫዊ ገጽታ ሲባል ያንን ቆሻሻ ስራ ሌሎች ሰዎች እንዲሰሩት ማድረጉ ተመራጭ ነው። ለዚህ ደግሞ ጓደኞች ለእሱ ባላቸው ፍቅር ምንም ለማድረግ ፈቃደኛ ስለሚሆኑ ብዙውን ጊዜ እንዲያውም በተሻለ መንገድ ያደርጉታል። በተጨማሪም እቅዶች በሆነ ምክንያት ከተሳሳቱ ጓደኛን እንደ ማሳበቢያ መጠቀም ትችላለህ። ብዙ ጊዜ ንጉሶችና ገዢዎች የሚጠቀሙበት ተንኮል ይህ ነው። ህዝቡ ሆነ ብለው ጓደኛቸውን ለእንዲህ አይነቱ ዓላማ ይሰዋሉ ብሎ ስለማያምን የቅርብ ወዳጃቸው ለስህተቶቻቸው ዋጋ እንዲከፍል ያደርጉ ነበር። በእርግጥ ያንን ካደረክ በኋላ ጓደኛ ለዘላለም ልታጣው ስለምትችል ይህን ተንኮል ላንተ ቅርብ ለሆነ ግን በጣም ቅርብ ላልሆነ ሰው ማስቀመጡ የተሻለ ነው። በመጨረሻም ከጓደኞች ጋር የመስራት አንዱ ችግር ስራ መስራት የማይጠይቀውን ወሰንና ርቀት የሚያምታታ መሆኑ ነው። የሚኖራችሁም ርቀትና ቅርበት የጓደኛ እንጂ የአለቃና የሰራተኛ አይሆንም። ነገር ግን ከጓደኛችሁ ጋር መስራት የሚፈልጉ ሰዎች የሚያስከትለውን አደጋ ከተረዱ ርቀታቸውን ጠብቀው መስራት ይችላሉ። ይሁን እንጂ በእንደዚህ አይነት እንቅስቃሴ ውስጥ ጥበቃህ በጭራሽ መተው የለብህም። ሁል ጊዜ እንደ ምቀኝነትና አለማመስገን ያሉ ማንኛውንም የስሜት መቃወስ ምልክቶች መጠንቀቅ ይኖርብሃል። ምክንያቱም በስልጣን ዓለም ምንም የተረጋጋ ነገር የለም። የቅርብ ጓደኞች እንኳን ወደ መጥፎ ጠላቶች ሊለወጡ ይችላሉ። ጌታ ሆይ ከወዳጆቼ ጠብቀኝ፣ ከጠላቶቼ ራሴ መጠበቅ እችላለሁ ብሎ ነበር ቮልቴር በ1694። ህግ 2 ይህን ይመስል ነበር። 48ቱ የኃያልነት ህጎች። ህግ 2 ይህንን ይመስል ነበር። ህግ 3 ጋር እስክንደርስ ድረስ ቻናላችንን ፎሎ በማድረግ ቤተሰብ ይሁኑ። እናመሰግናለን።